ላይትን ኮንትሮል የማያደርግ ሲኒማቶግራፈር አይደለም። አንድ ሲኒማቶግራፈር ማወቅ ያለበት ነገር ይሄንን ኤክስፖዠር ትራያንግል ነው ማለት ነው። ስለዚህ ዛሬ ስለ ኤክስፖዠር ትራያንግል ነው የምናየው። ይሄ ኤክስፖዠር ትራያንግል ላይትን ኮንትሮል ልናደርግባቸው የምንችላቸውን ሶስት ኤክስፖዠር ትራያንግል ላይ ያሉ ኮምፖነንት ኤክስፖዠር ኮምፖነንትስ እናያለን ማለት ነው። እነዚህ ሶስት ኤክስፖዠር ኮምፖነንትስ የምንላቸው አንደኛው አፐርቸር ነው፣ ሁለተኛው አይኤስኦ ነው፣ ሶስተኛው ደግሞ ምንድነው ሸተር ስፒድ ነው ማለት ነው። አፐርቸር ማለት የካሜራችን ላይትን እንዲያስገባ የሚፈቅድልን ምንድነው ማለት ነው በር ነው። ካሜራው እንዲሰራ through this lens ላይት መግባት አለበት ማለት ነው። ላይት ሲገባ ነው ምን የምናገኘው ኢሜጅ የሚባለውን ነገር የምናገኘው ማለት ነው። እዚህ ጋር እንዲገባ ይሄ ላይት ወደዚህ እንዲገባ የሚያደርግልን ምንድነው አፐርቸር ይባላል ማለት ነው። እቺ የአፐርቸር ጥቅም ከምን የዘለለች ናት? ጀስት ማለት ነው ላይትን ከማስገባትና በር ከመዝጋትና ከመክፈት ደግሞ የተለየ ደግሞ አንድ ጥቅም ደግሞ አላት ማለት ነው። ይሄ ጥቅሟ ምንድነው የሚባለው ዴፕዝ ኦፍ ፊልድ የሚባል ኮንሰፕት ኢንትሮዲዩስ ደግሞ እናደርጋለን ማለት ነው። ዴፕዝ ኦፍ ፊልድ ማለት በአንድ ሰብጀክትና በሌላ ሰብጀክት መሃል ከካሜራችን ጋር ባለው ርቀት ኢን ሪሌቲቭ ቱ ዳት ማለት ነው ምን የሚያደርግበት ነው አንዱን ፎከስድ አንዱን ደግሞ ምን የሚያደርግበት ነው ብለር የምናደርግበት ቴክኒክ ነው ማለት ነው ዴፕዝ ኦፍ ፊልድ የሚባለው።